ቆንጆ አምበርገር ተመልሼ መጥቻለሁኝ። በጣም ቀላል የሆነ የአምበርገር አሰራር ነው ማሳያችሁ። ይሄንን ዳቦ ከዚህ በፊት ጋግሬው ነበረ። ካላያችሁት ገብታችሁ እንድታዩት ሊንኩን አስቀምጥላችኋለሁ። እስከ እየቀበስኩኝ ወደ ስራው አለፍኩ። ግማሽ ኪሎ የበሬ ስጋ ሚንስድ ተደርጓል። የተከተፈ ነው፣ የተፈጨ ስጋ ነው የምጠቀመው። እዚህ ጋር አንድ የሾርባ ማንኪያ ከግማሽ ፓፕሪካ፣ አንድ የሻይ ማንኪያ ጋርሊክ ፓውደር፣ አንድ የሻይ ማንኪያ ብላክ ፔፐር ቁንዶ በርበሬ። የተጠቀምኳቸውን ግብአቶች የመጀመሪያ ኮመንት መስጫ ላይ አስቀምጥላችኋለሁኝ። ጨው ደግሞ ለቴስት ያህል እንዳይበዛም እንዳያንስም። ይሄንን አንድ ላይ በደንብ አድርጌ አሸዋለሁ። በዚህ አጋጣሚ እንቁላል በርገር ውስጥ የምትወዱ ከሆነ ስጋ ውስጥ አርጋችሁ አንድ ላይ መስራት ትችላላችሁ። እኔ በርገር ውስጥ እንቁላል ሲገባ ብዙም ስላይደለው ነው ያልጨመርኩት እንጂ የምትፈልጉ ከሆነ ጨምራችሁ መጠቀም ትችላላችሁ። ከዛ ስጋና ቅመሙ በደንብ እስከሚዋሃድ ከ5 እስከ 6 ደቂቃ የሚሆን ሲታሽ ሞር ጣዕሙ ፍሌቨሩም ይወጣል። የሚያስፈልገው ነገር ካለ ቼክ እያደረግኩኝ በደንብ አድርጌ አሽቸዋለሁኝ። በዚህ መልኩ ታሽቷል። አሁን ይሄንን ለአራት ነው የምከፍለው። 4 ቦታ ግማሽ ኪሎ ነው የተጠቀምኩት ብያቸዋለሁ። አነስ አነስ ያለ በርገር የምትፈልጉ ከሆነ 6 ቦታም 5 ቦታም ማድረግ ይቻላል። ከዛ እኔ ዛሬ የበርገሩን ስምሰራው በእጄ ነው። በማሽን የበርገር መስሪያ ካላችሁ በበርገር መስሪያው ትችላላችሁ። እኔ ግን በእጄ በዚህ መልክ ቅርጽ አስይዘውና ከዛ ደግሞ ቤኪንግ ሺት ወረቀት የምንጋግርበት ወረቀት ላይ ትንሽ ዘይት እጄ ላይ በማድረግ ቅርጽ አስይዘዋለሁ። ከዛ ክብ እንዲሆን በእጄ በዚህ መልኩ አስተካክለዋለሁ። ሌላው ደግሞ ይሄ ከውስጡ ያለው በመናበስለው ሰዓት ውሃ ነገር ይወጣው የለም እሱ ወጥቶ እንዳይደርቅብን እንዳያችሁት መሐከል ለመሐከል በእጄ ጎርጎድ አድርጓለሁኝ። የሚፈሰው የሚያወጣው መረቅ ወደ ውስጥ ይይዝልንና ውስጡ ልስልስ ያለ በርገር እንዲሆን ይረዳናል። ይሄንን ፍሪጅ ውስጥ ሸፍኜ አስቀምጠዋለሁኝ እስከምሰራ ሰዓት። እኔ ያስቀመጥኩት ለ2 ሰዓት ተኩል የሚያክል ነው ልጆቼ ከትምህርት ቤት እስከሚመለሱ። አሁን ደግሞ አትክልቶቹን እናዘጋጃለን። ሽንኩርቱን በጣም በስሱ በዚህ መልኩ እቆርጠዋለሁኝ። ቲማቲሙንም ልክ እንደ ሽንኩርቱ ሳሳሳሳ አድርጌ። ሌላው ፒክልድ አለኝ። ፒክልዱንም እንደዛ ቆርጣለሁ። በዚህ አጋጣሚ የምትፈልጉት አትክልት ካለ ጨምራችሁ መጠቀም ትችላላችሁ። እዚህ ጋር መጥበሻውን ጥጃለሁኝ። ዘይት አደርግበታለሁ። አሁን ግሎልኛል። አንድ ባንድ እያነሳሁኝ በርገሩን አስቀምጣለሁ። የበርገር ስጋውን ከላዩ ደግሞ ትንሽ ጨው ሞር ኤክስትራ ፍሌቨር እንዲኖረው እንዲሁም ደግሞ ብላክ ፔፐር ቁንዶ በርበሬ ጨምሬያለሁኝ። ይሄ እስከሚጠበስ ድረስ ደግሞ ዳቦ እናዘጋጃለን። ዳቦውን ትንሽ ቶስት ለማድረግ መጥበሻ ጥጃለሁኝ። ያው ትናንትና ጋግሬ ሼር ያደረኳችሁ ዳቦ ውስጡ ይሄንን ይመስላል። በጣም ነው የሚጣፍጠው።